ቤት ሲገዙ ወይም ሲሸጡ እንዳይታለሉ ማወቅ ያለቦት 5 ወሳኝ የህግ ነጥቦች። ሰላም ጤና ይስጥልኝ ውድ የህግ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ ብዙ ሰዎችን በኢትዮጵያ ውስጥ ለኪሳራ የሚዳርገውንና ለከፍተኛ እንግልት ስለሚዳርገው የቤት ሽያጭ ውል እንነጋገራለን። ቤት ሲገዙም ሆነ ሲሸጡ መብቶን ለማስጠበቅ ማወቅ ያለቦትን 5 ወሳኝ ነጥቦች ይዤላችሁ ቀርቤያለሁ። በፍትሐብሔር ህጋችን 1723 እና 2875ን አንድ ላይ ስንመለከት የቤት ሽያጭ ውል ለጽሑፍ ሊደረግና መመዝገብ ባለበት ተቋም ሊመዘገብ ግድ ይላል። ለዚህ የቪዲዮ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ይጠቅመዋል ለምትሉት ሰው ሼር በማድረግ ቪዲዮን ላይክ በማድረግ ትጀምራላችሁ። ወደ ቪዲዮ እንግዲህ ቤት ሲገዙም ሆነ ሲሸጡ ማወቅ ያለቦትን 5 የህግ ወሳኝ ነጥቦችን ነው የማሳያችሁ። የመጀመሪያው የባለቤትነት ማረጋገጫ ወይም ካርታ የምንለው ነው። ስለዚህ በመጀመሪያ ደረጃ የሚገዙት ቤት ካርታ ያለው መሆኑን ሊያረጋግጡ ያስፈልጋል። ካርታው ትክክለኛ ስለመሆኑ በሚመለከተው የመሬት አስተዳደር መስሪያ ቤት ማረጋገጥ አለቦት ማለት ነው። ስለዚህ ይህን ሳያረጋግጡ በፎቶኮፒ ወይም ደግሞ በቃል ብቻ አይታመኑ። ሁለተኛ የጋራ ንብረት መሆን አለመሆኑን ማረጋገጥ አለባችሁ። በተሻሻለው የፌዴራል ቤተሰብ ህግ አንቀጽ 68 መሰረት ባልና ሚስት በትዳር ውስጥ የሚያፈሩት ንብረት የጋራ እንደሆነ የህግ ግምት ስላለ የሚገዙት ቤት የጋራ ባለቤትነት ያለው እንደሆነ ያንን ሳያረጋግጡ የሁለቱንም ፍርሚያ የመሸጥ ፍቃድ ሳይቀበሉ ከአንዱ ወገን የገዙ እንደሆነ ነገ ቢገዙም እንኳን ውላችሁ የሚፈርስ መሆኑን ሊገነዘቡ ግድ ይላል። ስለዚህ የሚሸጡት የሚገዙበት ሰው ትክክለኛ የዕቃው ባለቤት መሆኑን፣ ሌላ ይመለከተኛል የሚል ሰው የፈረመ መሆኑን ማረጋገጥ አለቦት። ሶስተኛ የውልና ማስረጃ አስፈላጊነት ነው። በቤት ውስጥ ወይም ደግሞ በደላላ ፊት የሚደረግ ውል በሕግ ፊት ዋጋ አይኖረውም ወይም ደግሞ ሊጸናላችሁ አይችልም። ስለዚህ ማንኛውም የቤት ሽያጭ ውል በጽሑፍ ተደርጎ በውልና ማስረጃ ወይም ደግሞ ዶክመንት አውተንቲኬሽን ኤንድ ሬጅስትሬሽን ሰርቪስ ፊት ቀርቦ ሊመዘገብ ግድ ይላል ማለት ነው። ስለዚህ ሊመዘገብ ስለሚችል ማስመዝገባችሁን መርሳት የለባችሁ። አራተኛው የክፍያ አፈጻጸምን በደንብ ማየት መቻል አለባችሁ። ገንዘብ በእጅ ከመስጠት ወይም ከመቀበል ይልቅ በባንክ በኩል ማዘዋወር ወይም ባንክ ትራንስፈር የምንለው ለደህንነቶ እና ለወደፊት ደግሞ ማስረጃነት በጣም ጠቃሚ ስለሚሆን ይህንን ጥንቃቄ ማድረግ አለቦት። ሌላኛና አምስተኛው እገዳና ዕዳ መኖር አለመኖሩን ማረጋገጥ አለቦት። የሚገዙት ቤት በባንክ ዕዳ የተያዘ መሆን የለበትም። ይህንን ማረጋገጥ አለቦት ማለት ነው። ወይም ደግሞ በክርክር ላይ ያለ መሆን አለመሆኑ ሊያረጋግጡ ግድ ይላል። እንግዲህ ተመልካቾቻችን ከዚህ በኋላ ወደ ማጠቃለያ ነው የምንሄደው። 5 ወሳኝ ነጥቦችን አሳይቻችኋለሁ። የቤት ማረጋገጫ አለ፣ የጋራ ንብረት መሆኑን ማረጋገጥ አለባችሁ ብያለሁ። በውልና ማስረጃ ፊት የተመዘገበ መሆን አለበት ብያለሁ። የክፍያ አፈጻጸሙ አይተናል። እንደገና ደግሞ እገዳና ዕዳ አይተናል። ከፍተኛ ጥንቃቄ የሚያስፈልገው ከፍተኛ ጥንቃቄ ካልተደረገ ነገ ለከፍተኛ እንግልት የሚዳረግ በመሆኑ ጥንቃቄ ይሻል ማለት ነው። ስለዚህ እነዚህ ነጥቦች መከተል ንብረቶንና ገንዘቡን ከመጭበርበር ይጠብቃል። ለዛሬ ያዘጋጀነው መረጃ ይህን ይመስላል።
ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ለሌሎች እንዲደርስ ላይክ እና ሼር አድርጉ። ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።